ማርልኝ ትላለች። ማረው ካላለችው ያጢያት መርዝ ጠጥታ ነፍሴ ትሞታለች። ማርልኝ 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 ትላለች። በምድር ባለው ሁሉ የኃጢአት ወጥመድ ባለመጠንቀቄ ነፍሴን አስገባኋት። ታዲያ በዚህ መሃል የነፍሴን ጠበቃ ስንት ጊዜ በድዬ ማርልኝ እንድትል ስንት ያመላለስኳት። ማርልኝ ትላለች። ለኔ በደል መስራት እንደማይሰለቸኝ የነፍሴ ዋስ ሆና ማርልኝ የምትል ሁሌ ከአምላኳ ፊት መንበርከክ ማይደክማት እንቁ እናት አለች። ማርልኝ 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 ትላለች። ታዲያ እኔ ውለታ ቢስ ክፉ ሰው አይደለሁ? ያረገችልኝን ሁሉን ረሳና ደግሜ በድዬ ደግሞ ከልጇ ፊት ደጅ አስጠናታለሁ። ማርልኝ ትላለች። ስጋ ያሸንፎኝ ወደ ፈለገበት መንገድ እየመራ በጨለማ ዓለም ውስጥ ብርሃን የሚመስል ከጽልመት የባሰ እያሳየ ጮራ ገደል ጫፍ አድርሶ ወደ ጥልቁ ጉድጓድ ሊጥለኝ ሲታገል እሷ ትደርሳለች። ደግሞ እንደ ልማዷ ከልጅ ከአምላኳ ፊት በርከክ ትልና ልጄን ማር ትላለች። ታዲያ እኔ ውለታ ቢስ ክፉ ሰው አይደለሁ? ያረገችልኝን ሁሉን ረሳና ደግሜ በድዬ ደግሞ ከልጇ ፊት ደጅ አስጠናታለሁ። ማርልኝ 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 ትላለች። ስሰርቅ፣ ስዘሙት፣ ስሳደብ፣ ስራገም ሁሌ ስመላለስ ከአምላኬ ርቄ በበደል ገመገም የኃጢአቴ ጽዋ ሞልቶ እየፈሰሰ ሰርክ ይከተለኛል ከኋላ እንደ ጥላ። ታዲያ በዚህ ጊዜ ድንግል በርከክ ብላ መልሰው ትላለች። የመጣሁበትን ዱካዬን አጥፍታ ከፊት ትቀድማለች። አይኗን ቀና አድርጋ ማርልኝ ትላለች። ታዲያ እኔ ውለታ ቢስ ክፉ ሰው አይደለሁ? ያረገችልኝን ሁሉን ረሳና ደግሜ በድዬ ደግሞ ከልጇ ፊት ደጅ አስጠናታለሁ። ማርልኝ 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 ትላለች። ስንት ጊዜ ከሞት አፍ እየላከች እጇን ብታስመልጠኝም ክፉ ሰው አይደለው? ያደረገችልኝ እናቴ ውለታ ትዝ እንኳን አይለኝም። የአምላክ እናቱ ልጇ የፈጠራት መላእክት ቅዱሳን አበው መነኮሳት ከፍ ከፍ አድርገው ቢያመሰግኗትም ለኔ ለአንድ ሀጣን አምላኩን ለረሳ ማርልኝ ለማለት ከአምላክ ፊት መቅረቡ ሁሌ አይሰለቻት። ማርልኝ 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 ትላለች። ታዲያ እኔ ውለታ ቢስ ክፉ ሰው አይደለሁ? ያረገችልኝን ሁሉን ረሳና ደግሜ በድዬ ደግሞ ከልጇ ፊት ደጅ አስጠናታለሁ። ማርልኝ ትላለች። ነጋዴው የኔ ልብ በኃጢአት ደንድኖ የሞትን መንጋጋ በእጁ እየነካካ ጨዋታ እያበዛ መክሰር ነው ሁልጊዜ ነፍሱን እየሸጠ አድሮ የሚተላ ስጋን እየገዛ። ታዲያ በዚህ ጊዜ ማትረፍ የማያውቀው ነጋዴው እኔነት ነፍሱን በስጋ ብር ሲለውጥ እያየች እዝን ትልና ነፍሴን በሸጥኩበት ገበያ እያለፈች አይኗን ቀና አድርጋ ልጄን ማር። ታዲያ እኔ ውለታ ቢስ ክፉ ሰው አይደለሁ? ያረገችልኝን ሁሉን ረሳና ደግሜ በድዬ ደግሞ ከልጇ ፊት ደጅ አስጠናታለሁ። ማርልኝ 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 ትላለች። ዓለም ሕፃን አርጋኝ አምላኬን ልከተል ከኋላው ሳለቅስ ብልጭልጭ አሳይታ ታታልለኛለች። ከአባቴ ለይታ ካስቀረች በኋላ ስጋዬን ቁጭ አርጋ ነፍሴን ትበላለች።
አምላክ በዚህ ጊዜ እምነቴ ጎድሎበት ፊቱን ሊያዞረው ሲል ሁሌ ልመናዋ ማርልኝ የሆነ እናት ትደርሳለች። ዛሬም እንደገና ፊቷን ዘንበል አርጋ በርከክ እያለች እናትህ አይደለው ልጄን ማር ትላለች። ታዲያ እኔ ውለታ ቢስ ክፉ ሰው አይደለው? ያረገችልኝን ሁሉ ነረሳና ደግሜ በድዬ ደግሞ ከልጇ ፊት ደጅ አስጠናታለሁ። ብቻ የበደሌን ብዛት ውዬ በማደሬ እየሸፋፈንኩት ለኔ ሲል የሞተ አምላኬን ዘንግቼ በኃጢአት ጅራፍ ስንት ጊዜ ገረፍኩት። አላውቀውም ብዬ ስንት ጊዜ ካድኩት። በልቤ አደባባይ መስቀል አሸክሜ ስንት ጊዜ ሰቀልኩት። ግን ይቅርባዩ ጌታ ከሩህሩህ እናቱ ከሞት ሊመልሰኝ ስለተወለደ የኃጢአቴ ክምር በድንግል ልመና በእሱ ይቅርባይነት በቸርነቱ ሳትጨርሶ ነደደ። ግን ደግሞ በዚህ ሁሉ መሃል የልቤ ጀርባ ላይ ያዝየው የምኖር አንድ ጥያቄ አለኝ። መልሱን ባሰብኩት ቀን እሳት እንደነካው እንደ ራስ ቅቤ ቶሎ የሚያቀልጠኝ እግዚአብሔር እናቱን ማርልኝ ስትለው እሺ ባይላት ኖሮ ምን ነበር የሚውጠኝ? ማርያም ለኔ ስትል ማርልኝ እያለች ባትለምነው ኖሮ ማን ነበር? ብቻ ይመስገን አምላኬ ማርልኝ የምትል ሩህሩህ እናቱን ለኔም ስለሰጠ። አሜን። ሁሌ ልመናዋ ማርልኝ የሆነች እናቱን እናታችን አድርጎ የሰጠን መድኃኒዓለም የተመሰገነ ይሁን። ትንሽ ኢሞሽናል ሆናለሁ። በነገራችን ላይ በጣም ከስሜቴ ጋር እየታገልኩ ነበረ።